ሁነቱ በአማራ ክልል ሰሜን ሸዋ ዞን የምትገኘው ሞረትና ጅሩ ወረዳ የደለቡ ሰንጋዎች በማቅረብ ታዋቂ ከሆኑ የሀገራችን አካባቢዎች አንዷ እንደሆነች በብዛት ይነገራል። በወረዳው እንግዲህ በርካታ አርሶ አደሮችም ከእርሻ ስራቸው ጎን ለጎን ከብቶችን በማድለብ ተጨማሪ ገቢንም የሚያገኙበት እንደሆነም ይነገራል። ጤፍና ስንዴ የሚበቅልበት ይሄው አካባቢ እንግዲህ ሰንጋዎች ታዲያ በተተመነላቸው ዋጋ በቀላሉ የሚቀመሱ እንዳልሆነ ነው የተረዳ ነው። ከሰሞኑ ባልደረባችን አሸናፊ እንዳለ ወደ ስፍራው ባቀናበት ወቅት አከሉትና እንመለስ።